ኳስ እየመጥቻለሁ እውነት አሁን ሲደወል እረፍት ሰዓት ላይ እንጫወታለን። እሺ ተማሪ ነው አንዴ ሳይለንት ፕሊዝ ተማሪዎች ጸጥታ አንዴ ምንድነው እሺ what is the question ደምናናችሁ መጥተው ነው ያስጠላ ለማለት ከመጣሁ ድረስ ጠይቄ ትምህርት ቀስሜ ነው መሄድ ያለብኝ። ተደውሏል እኮ ትቼ አውቃለሁ ለደቂቃ ብቻ ያስጠላ ጂ ራስ አትሳደብ ትቼ እሺ ምንድነው ጠይቃ ጥያቄ እየሰጠኝ ነው ለምን ነው ጥያቄ የምጠይቀው ያለኝ ታቸው እነሱ ጥያቄ እንጠይቅ አንተ My question is first of all thanks for giving me this chance and my welcome mom እንደው እንግሊዘኛ ማልችል መስሎክ ነው አይደል? what are you doing here? አውቀን ዝም ስንል ማናቅ መሰላችሁ አይደል? my who are you? አንተ ስነ ስርዓት who are you? አውቄ ዝም ባልኩህ ምን እያልክ እንደሆነ እኮ እየሰማሁህ ነው። my አትችይም እንግሊዘኛ? ተጀመረ አይዞሽ እኔ እኮ በጣም እችላለሁ አስተምርሻለሁ። ያበሸቀኝ ነው አይደለ? እሺ መቼ ነው ታዲያ አግብተህ የምትወጣው? እንዴ ምን ነው ተጣርጪ ምንድነው እንዴ? አትበይኝ እንደዚህ። እቻለች እኮ እዚህ ጎረቤት የጋሽ ደበበ ልጅ እሷን እኔ አሁን ሽምግልና ልካለው ታገባታለህ። እሷን በቃ ታግዘኛለች፣ በስራ አንዳንድ ስራም ታግዘኛለች። በቃ አልፈልግም። እድሜ ልክ እኔ ላይ ተንጠልጥለን እያስቸገርክ ነው መስሏል። አንተ ከዚህ ቀጥሎ ምንድን ነው? ከዚህ ቀጥሎ እኮ ሂሳብ ነን እኮ። እሺ የቤት ስራ ሰርተሃል? የምን የቤት ስራ አልሰራህም? ኧረ እኔ አልሰራሁም። የቤት ስራ እኮ ተሰጥቷል። ወይኔ ጉድሽ ተሰጥቷል እንዴ? ወይኔ ጉድሽ አንተ በእናትህ ደብተር ውስጥ ልገልብጥ። አሁን ቲቸር ይመጣል። ያው ቲቸር መጡ እውነት። እሺ ተማሪዎች አንዴ ጸጥታ አንዴ ዛሬ አላስተምራችሁም። ትንሽ ራሴን ስላመመኝ ሳትረብሹ ወይ ጥያቄ ተጠያይቁ ወይ ደግሞ የራሳችሁን ስራ ስሩ። ግን አንዳች ድምፅ እንዳልሰማ ራሴን አሞኛል። እሺ ሰማኝ ራሴን ትንሽ ስላመመኝ ትንሽ ተኛ። ማንም ሰው መጥቶ እኔን ከጠየቀ የለችም በል እሺ። አይማይ ግን እኮ አለሽ እኮ ማን ጠየቀ? ከሆነ እሱ ነግሬሃለሁ። የለችም በል እሺ። የሉም እንዴ? ማን ነው? እኔ ነኝ። እባክህ አቡሽ እኔ ነኝ። ዘነቡ ነኝ። እንዴት ነህ? ደህና ነህ? እባክህ ደህና ነኝ። እና እናት የለችም እንዴ? በእናትህ ፈልጊያት ነበር እኮ። ቆይ አንዴ ጠይቂያት ልምጣ እንዳለችና እንደሌለች። ማይ ምንድነው አንተ? ምንድነው እኮ ነው የምልህ። እዚህ ጎረቤት ያሉት እንደውም አንቺ በጣም የምትወጃቸው እማማ ዘነቡ በር ላይ ቆመዋል። አንቺ እንደነገርሽኝ እኔ ደግሞ ቆይ እሷ እንዳለችና እንደሌለች ጠይቂያት ልምጣ አልኳት። ምን 14 ቁጥር ነህ? ቀጥል።
አጅቦ ተው በቃ ተው ይበልብና አይደለም እኮ ቲቸር እንደዛ ትላለች የሚባል ዘፈን የለም ወንድም። በቃ ግባ። ዘፈኑ ላይ እንደዛ ትላለች። እንደተከበርክ ግባ በቃ። እሺ ቀጥል። አስቦት ማን ኬክስ ወይ ጉድ። ሰረቆ ብቻ በኔክስ እሺ ሰውዬ እንዴ አጋንንት እየጠራብን ቢሆንስ በምን እናውቃለን? እንግሊዝኛ ነው እንዳትለው እባክህ። ተው በቃ ተው ግባ በቃ ግባ። 17 ቁጥር ነው። ቀጥልሽ ቀጥል። ወደ እኔ አትያ እንዴ ወደ እኔ አትይ። ወደዛ ዙር ወደ እኔ አትይ። ሰውዬ ወደ እኔ አትይ። ወደ እኔ አትይ። ይሄ ሰው ያሟል እንዴ ባካችሁ? በቃ ተንፈራገጥክብን እኮ በቃ በልግባ። ቀጥል። እኔ ጋር ያስቀመጠው ብር አለ እንዴ እንደዚህ የሚያይ? ሁለተኛ ክፍል አይደለም መማር ያለብኝ እኔ ብገባ ደስ የሚለኝ ሌላ ክፍል ነው አልከኝ። ስንተኛ ክፍል ብትገባ ደስ ይላል? ግባ ባልኩ ስንተኛ ክፍል ገባ ደስ ይለኛል። ደስ ይላል? አዎ በጣም የሚገርም ነው። ትችላለህ ስምንተኛ ክፍል ትምህርት አሁን? አዎ። በቀጣይነት ደግሞ ወደ ተማሪ ጃራ እናልፋለን። ተማሪ ጃራ ስንተኛ ክፍል መግባት ነው? እኔ መግባት በፈልገው መጨረሻ ትምህርት አልቆ ከዛም በኋላ ስራ መግባት ነው የምፈልገው። ከዛ ሀብታም ነው። ከዛም በኋላ ብዙ ሚሪንዳና ከዛም ደግሞ ብዙ ብስኩት መግዛት ነው የምፈልገው። በጣም አሁን ምንድን ነው አንተ የምታውቀው? ፊዚክስ ትችላለህ ስምንተኛ ክፍል? እሺ ሌላስ ምን ታውቃለህ? ኬሚስትሪ የሰባትም የስምንትም ማንኛውም ትምህርት ማርፍን ይችላል። እስቲ አንተ ተማሪ ጃራ የስምንተኛ ክፍል ትምህርት ትችላለህ? ታውቃለህ? እኔ አዎ። ምን ታውቃለህ? እስቲ ንገረኝ። እንደዚህ አይኔን መገልበጥ እችላለሁ። ኦኬ። ከዛን ደግሞ ግርግዳ ይዤ ደግሞ እንደዚህ ወደ ኋላ እንደዚህ ወረድም እችላለሁ። ስፖርት አክሮባትም እችላለሁ እኮ። በስመ አብ ወልድ። ይሄን ልጅ ሸኙት። አንዳንድ ከዚህ ቀጥሎ ስፖርት ከሆነ ደስ አይለ? አዎ እኔ ደግሞ አዲስ ቁምጣ እኮ ነው አድርጌ የመጣሁት። ናስቲ ብላክቦርዱን አጥፋልኝ እስቲ። ቲቸር አሁን ስፖርት ፔሪድ እኮ ነን። ፕሊዝ ቢ ሳይለንት። አረ አሁን ስፖርት ፔሪድ ነን ቲቸር። እንዴ ዲስ ኢዝ ኖት ኢንግሊሽ ፔሪድ ቲቸር። እንዴ ስፖርት ነን። ስፖርት ቲቸራችሁ ተነጋግረናል ከሱ ጋር። እኔ የእሱን ክላስ ተጠቅሜ ላስተምርና እሱ ደግሞ በሚቀጥለው የኔን ክላስ እንዲያስተምር ተነጋግረናል። አረ ምንድን ነው ቲቸር? እንዴ የስ ሶ አንማርም እኛ። ደብተራችሁን አውጡ። አንተ አሁን ማለት ነው ከመሬት ላይ በሻንጣ ሙሉ 10,000 ሚሊዮን 100,000 30 ብር ብናገኝስ ምን ታደርግበታለህ? እኔ ብዙ ነገር ነበር ማረግበት። 10,000 ሚሊዮን 30,000 ኬክ እና ሚሪንዳ ገዛበት ነበር። አንተስ? እኔ ደግሞ ማለት ነው መጀመሪያ ትልቅዬውን ታንክ እገዛለሁ። ሌላ ደግሞ ትልቅዬውን ሄሊኮፕተር እገዛና ማለት ነው ትምህርት ቤታችንን ሄጄ አፈነዳ ነበር። እንዴ አንተ እኛ ግን አናሳዝንክም? እኛንም አንድ ላይ ነው የምታቃጥለን ታዲያ? አይደለም እናንተንም አስወጣችኋለሁ መጀመሪያ። ከዛም በኋላ ሂሳብ ቲቸርን እቆልፍባቸዋለሁ። ከዛም በኋላ ትምህርት ቤቱን አፈነዳዋለሁ። 21 ቁጥር በል ቶሎ በል። ምን ትቅለሰለሳለህ? እየጠበኩ መሰለኝ። ቶሎ በል። እቺን ይወዳል። አንተ ምንድን ነው የሚያስገለፍጥህ? እኮ ነው። ቀልድ ነው እንዲያዝኩት። ማናቸው? ስነ ስርዓት። አንተ ግድግዳውን እያየ ዘምር በል። አንተ ድንገር ሲገባ 8 ቁጥር
ዳንስ መደነስ ይቻላል? እስቲ ይሁን፣ ይቻላል ይቻላል። እሺ ሰውዬ ምን እየሆንክ ነው? እየቀለልክብኝ ነው? አንተ እኮ ነው ምን ያንፈራግጥካል? በቃ በቃ እኮ ነው የምልህ ሰውዬ። ሂድ ግባ፣ ምን ታፈጣለህ? እሺ 11 ቁጥር ቲቸር እኔ ግን ማለት ነው ሃይማኖቴ ስለማይፈቅድልኝ የዜግነት ክብር ነው የሚለው። እስቲ እሱንም በቅጡ በለው። የዜግነት ክብር በቶ ያችተንቶ ቶዩ ንብራ ንብረት ወይ ጉድ ወይ ጉድ ወይ ጉድ! አንተን ቆይ ምን የምን ንብረት ነው የምትለው? እስቲ ድገመው። ምንድን ነው ያልከው? ቶዩ ንብራ ንብረት። ይሄን ከየት ነው የሰማው? ቤታችሁ ነው የሰማው እሱ? እሺ ቀጥሎ እሱ ምንድን ነው ያልከው?